ኦፒኒየን ነው እንጂ አንቺ ፖለቲካል ዲዛይን የምታደርጊው ነገር አይደለም። ነኝ መጽሐፌን አንብበሃል? ቆይ አሁን ሂፖክሪት እየሆንክ ነው። do not unmute, you can go down, okay? I have written a whole book, I have made a whole project. የአዲስ አበባ ከተማ መስተዳደር የሰረቀው አጠገብህ ያለችው ምስክርነት የምትሰጥ የሰው መጽሐፍ አንብቤና የራሴን የፖለቲካ ትንታኔ እኮ ፖለቲካል አናሊስት እኮ ነኝ፣ ተንታኝ ነኝ። ምንድነው ምን ልታመጡ ነው? አይደለሽም በሉ። አሁንም ደግሞ አዲስ አበባ ዩኒቨርሲቲ የሰጠኝን ዲግሪ ለፍቼ ያገኘሁትን ከ40 ተማሪ 19 ቀርተን ተንጠባጥቦ የሄዱትን አንተ ስለኔ የሰው መጽሐፍ አንብቤ እርግጠኛ ሆኜ የመጣሁትን ሴት በአላህ ሱብሃነሁ ወተዓላ መጽሐፍ እርግጠኛ ሲሆን ምን ነው ያኔ ስናወራ እንዲህ አልተከራከርን? ምን ነው ያኔ ስናወራ ውጅ የተዋጀን ሆንን? አዲስ ከናንተ ወጣች ሁሉ ወጣ። ገና ይወጣል ማለበት ሪሊጂን ዶግማ አለበት። ሰዎቹ ላንተ ነው እርግጠኛ ስላልሆንክ because you're not really sure about your religion, you're not really sure about your religion. Can I speak? ወይ ደግሞ በቃ አይደለም ሌላ ቀን we talk about it. Let's speak. I'm mute አድርጌያለሁ። speak. No we can. ምክንያቱም እንዴት መሰለሽ አንድ ነገር አሁን ፖለቲክ ልናገር አሁን ያለ ሲቹዌሽን ልንናገር እንችላለን። የኛ ፖይንት ደግሞ ላይ ልናደርግ እንችላለን። ሰርቬይ እናመጣለን ምናምን ነገር ግን ሃይማኖት ሲመጣ ሁሉም ሰው አይነት መንገድ ስለሚሄድበት ብዙ ዶግማዎች ብዙ ፕሪንሲፕሎች ምናምን ነገር ስላለ አንድ ሰው ስለ ሃይማኖት ሲያጠና ቴዎሎጂ ማለት የሁሉም ቴዎሎጂ ሲያጠና ብዙ የሚሄድበት አለ። ቡዲዝም አጥንተናል፣ ታኦይዝም አጥንተናል። ከህፃንነት ደግሞ ጆባ ዊትነስ አጥንቻለሁ። መዝሙር ከፈለክ የጴንጤ መዝሙር ሙሉ መዝሙር እዘምርልሃለሁ። ስለዚህ ኮምፓራቲቭ ፖለቲክስ ብቻ አይደለም ኮምፓራቲቭ ሪሊጅንም አጥንቻለሁ። you understand? ትክክል ነሽ። ግን እንዴት መሰለሽ ተረድቼሻለሁ እኮ እኔ ተረድቼሻለሁ። ግን ሃይማኖት a little bit different ሆኖ ይተሰማኛል ሌሎች እቶች ሃይማኖት አይደለም it's a way of life። እየተሳሳትክ ነው። ማታውቀውን ነገር ስታወራ አስቆምሃለሁ። ሃይማኖት አልክ እስልምና it's a way of life። ጥፍርህን እንዴት እንደምትቆርጥ፣ እንዴት ከሰው ጋር እንደምትኖር፣ እንዴት እንደምታረግ፣ ጸጉርህን እንዴት እንደምትቆርጥ፣ እንዴት ዱዓ እንደምታረግ፣ አይንህ አንተ ላይ እንዴት እንደሚመሰክርብህ እንዴት እንደምታስተነትን፣ ጆሮህን እንዴት እንደምትጠብቅ፣ እግርህን እንዴት እንደምትጠብቅ፣ ጣቶችህን መጥፎ ነገር ከመጻፍ እንዴት እንደምትጠብቅ፣ እነዛ ሁሉ ነገሮች አንተ ላይ ምስክር እንደሚሆኑብህ፣ ያሳለፍከው የባከነ ጊዜ እንደ ግርሳት ምን ያህል ብታቀው ባንገበገበህ፣ ለአላህ ለፈጣሪህ አንድ ቀን ሱጁድ ሳትወርድ አንድ ቀን ሳትሰግድ ያለፈው ጊዜ ቢገባህ አንተ ከኔ ጋር አታውራም። እንባ እያነቀህ ይቅር በለኝ አላሁ አክበር አላህ is the greatest እያልክ አንተ ነበርክ እንደኔ የምታውጀው። ትክክል ነሽ። I know what you mean እኔም ገብቶኛል። ግን ስለዚህ እስልምና ለሁሉ መልስ አለው ከተባለ አንቺን አሁን ስጠይቅሽ ለሁሉ መልስ አለሽ ማለት ነው? አዎ አለኝ። ኦኬ ታንክ ዩ። በቃ ዳሴ መጽሐፉ ፉል ነው። እኛም ደግሞ እውቀትሽ እኮ ነው። መጽሐፉን ሁሉ ባይሆን እዚህ ጋር አልመጣም። ከሰው ጋር ኮንቨርሴት ለማድረግ ራሴው በራሴ ስሊፕ ሊያደርግ ስለሚችል አፌና ማንነቴ እዚህ ጋር ዛሬ እኔ after all these years of me becoming a Christian and Orthodox and then me becoming a Muslim አንተ እኮ አይደለም ቻሌንጅ ያርከኝ እናቴ እኮ ቻሌንጅ አርጋኛለች። አንተ አይደለም ቻሌንጅ ያርከኝ የልጄ አባት ነው ቻሌንጅ ያረገኝ። you know just please አዳምጪኝና እኔን ምልሽ ያለሁ ሰዎች ነገሮች ሃይማኖቶች ሲጠኑ እስልምና አታክ አዳደረኩም አውጪው እስልምና አውጪውና ክርስትና ራሱን አውጪው። ለምን ትናንት መጣሽ አልከኝ? ታዲያ እስልምናን ይዘህ እኮ ነው ትናንት መጣሽ። እሱ እኮ ነው የምነግርሽ ያለው። ቆይ በሌላ አሁን ቡድሂስት ገብተሻል አይደል? ኦኬ አንድ ቡድሂስት ገብተሽ እኔን ሞንክ ነኝ I know everything ስትይ እነዚህ ቡድሂስት ወይ ሞንኮች ወይ ደግሞ I know everything የሚሉ ሰዎች አትሊስት ለረጅም ጊዜ ያጠናሉ። አንድ ልንገርህ ስለ ሞንክ። ቆይ ቡድሂዝም አንድ ነው ቲቺንጉ ነው። በአንድ ቃል ልንገርህ የቡድሂዝም ቲቺንጉ is to serve it's to serve others. that's it ምንም ወደ ሌላ መሄዳስ is to serve others. so I know
ቡዲዝምን ሙሉ በሙሉ አውቃለሁ። ምክንያቱም ምን ማለት ሰርቪንግ አደርስ ምን ማለት እንደሆነ ስለማውቅ። አሁን ኮድ 21 በቃ እኔን እውቀት ስለሌለኝ ነው እስካንቺ ድረስ እና በሱ ምክንያት ነው የጠየኩሽ። ስለዚህ you know better, you know everything. So okay, good. I got you now. I didn't know that you know everything. እኔን ሁሉ የምታውቂ አልመሰለኝም። እንደዚህ everything ያለ ነገር I mean, yeah, አልመሰለኝም። that's why ሰው ደግሞ በዚህን አይነት መጠን አይቻላቅም። አሁን ገና ሀፍዤ ሙሉ ቁርአን ሀፍዤ ዓለምን ሳስደምም አሁንም ገና አፍዛለሁኝ። ገና ልጆቼንም ያፍዛሉ። ያኔ ደግሞ ስለ ጭንቅላቴ ምን ልትሉ ይሆን መታችሁ? አንቺ ደደብነሽ አትልም። ሙሉ ቁርአንን ሳፍዝ የራሴ ያልሆነን ቋንቋ ሳስተነትን ተፍሲር ሳረግና ሳጠና ያኔ ደግሞ እውቀት የለሽም ስትሉ ወይኔ ሱብሃንአላህ። አይ ውል ሾው የእናንተ የቤተሰብ የማህበረሰብ እልህ ራሱ ገና ውስጥ ያለው የማወቅ ፍላጎቴ ማንም እኔ ኮድ ማሊክ ፕሊዝ ኢሞሽናል እየሆንኩ አልናደድም። ምክንያት እንዳንተ አይነት ወንዶች በልጅ አባት በህይወቴ ሙሉ አትቺም አታቂም አንዴ አትቺም አታቂም ብቁ አይደለሽም ስባል ስላደኩኝ እንዳንተ አይነት ኢነርጂን ካንተ በፊት 1000 ጊዜ እጥፍ ጊዜ አውቀዋለሁ። እኔ ቤት ዶንት ስዊች እንዴት መሰለህ ዶንት ጋዝላይት አትቺም አላሉ Who've been gaslighting? አንተ እኮ ነህ ትናንት የመጣሽ ያልከው። አንተ እኮ ነሽ እውቀት የለሽም ያልከው። አንተ እኮ ነሽ ስለ እስልምና ያልከው። ኮድ 21 ማሊክ አንድ ያውራ ኪንግ ሚውት ላደርግ ፈልጌ ሳይሆን የሚጻረን ሀሳብ ስለኔ ፉሊ እንዴት መሰለሽ ይሄ ትራማ የቤቢ ዳዲ ያለሽ ዶንት ብሪንግ ኢት ዊ ዶንት ኖ ኢች አዘር እኮ ዶንት ኤቭሪ ማን ኢዝ ኖት ዘ ሴም። አያችሁ what he just said። ኮድ 21 ቀጥል። እኔ ነኝ ያስወረድኩት። እሺ ስለ ቤቢ ዳዲ ምናምን አባቴ እኔ አንተ ኮድ እዚህ አባቴ ሲቲዝን ሆኖ አባቴን እኔ አላውቀውም። እሺ ስለዚህ አንተ ስለ ዳዲ ኢሹ ከኔ ጋር ማውራት አትችልም። እሺ የኔ አባት አላህ ነው። የኔ የአላህ ባሪያ ነኝ። እሺ አትጂ እሱ ላይ ለምን ትሄጃለሽ? በቃ ተይው። ዋሌኩም ሰላም። ሪፖርት ነው። አንቀጥል በቃ ቤት